ያለበት ነገር ወጣት አማኑኤል ወንድሙ ተገሏል የተገደለው ሲያመልጥ ሳይሆን በህግ ቁጥጥር ውስጥ እያለ ነው እንደ ተጠርጣሪ መታየት ባለበት በህግ ቁጥጥር ውስጥ በፖሊስ እጅ ላይ እያለ ነው የተገደለው ማለት ነው ይሄንን እነሱ ማላስተባበሉት የመንግስት ኃላፊዎች ይሄንን ያስተባበሉበት መንገድ የለም እነሱ በጥይት ተመቶ ሲያዝ ነው በጥይት ተመታ ሊያመልጥ ሲል በጥይት መተን ያዝ ነው ያሉት ሲያዝ ነው እንጂ ልጁ የተገደለው ግን ሊያመልጥ ሲል ምናምን ነገር አይደለም በህግ ቁጥጥር ውስጥ እያለ ነው የተገደለው ማለት ነው ህጉ ደግሞ የሚለው በተለይ ህገ መንግስቱ ደግሞ የሚለው ይሄ እንደ ቅጣት ነው ዜጎች በህይወት የመኖር መብት አላቸው በጣም በከባድ ወንጀል ተይዞ እንደ ቅጣት ይገደሉ ካልተባለ በስተቀር በህይወት የመኖር መብት አላቸው ተፈጻሚ አይሆንም ያለ ፍርድ በህግ ቁጥጥር ውስጥ እያለ በፖሊስ እጅ ላይ እያለ ነው የተገደለው እነሱ ይሄንን የሚያስተባብል ነገር አልተናገሩም በጭራሽ ማለት ነው እንደውም የነገሩን ነገር ይሄ የክልል መንግስቱ አቅጣጫ መሆኑ የነገሩን ነገር ያለ ነው ነፃ እርምጃ ይመስላል ሳይሆን ነው ነፃ እርምጃ ወሰዱ ተብለዋል ይሄንን ነው የነገሩን የኮሙኒኬሽን ኃላፊው ማለት ነው የአባቶርቤ ወይም የኦነክሽኔ ወይንም ደግሞ ሌላም ካለ ነፃ እርምጃ እንዲወስዱ አቅጣጫ ተቀምጧል የኮሙኒኬሽን ኃላፊው በማሻማ አይነት መልኩ መሰል እርምጃ እንደዚህ አይነት እርምጃዎች በክልሉ አቅጣጫ ናቸው መወሰድም አለባቸው እንደዚህ ነፃ የሆነ እርምጃ መወሰድ አለበት ነው ያሉትና የልጁን በህግ ቁጥጥር ውስጥ እያለ ያለ ፍርድ መገደሉን አለማስተባበል ብቻ ሳይሆን ይሄ እንደውም እንደ ነፃ እርምጃ ክልሉ እንዲወሰድ አቅጣጫ መስጠቱን ጭምር ነው የነገሩን ማለት ነው ያ በዛ መልኩ ነው መታወቅ ያለበት ማለት ነው ብቻውን ግን ለጥለን ማየት ያለብን አይመስለኝም ባለፈው የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት ሲያወጣ አንድ ያወጣው ነገር ነበር እዛ ያሉ ተጠርጣሪዎች ፍርድ ያገኙ ያሉት አንድ የጸጥታው ምክር ቤት የሚባላል በሚገርም ሁኔታ ይሄ የጸጥታው ምክር ቤት በዞን በወረዳ ወይንም በከተማ ደረጃ ነው የሚቋቋም አስተዳደራዊ ውሳኔ ለመስጠት ነው ዋነኛ ዓላማው አካባቢው ላይ ያለውን የሰላም የደህንነት የመረጋጋት ጉዳይ አይቶ ገምግሞ ያን ሊፈታ የሚችል አቅጣጫ ማስቀመጥ ቢሆንም ግን ከዛ ውጪ ግን የሚሰራቸው ስራዎች ግን አሉ ያ ምንድነው ተጠርጣሪዎችን ይለያል እንዲያዙ ውሳኔ ይሰጣል በሚገርም ሁኔታ አቃቤ ህግ አልፈልጋቸውም ያላቸውና ፍርድ ቤት በነፃ የለቀቃቸውን አካላቶች አይፈቱ የሚል እርምጃ ውሳኔ ሁሉ ይሰጣል የጸጥታው ምክር ቤት ካልወሰነ መፈታት የለም ኦሮሚያ ውስጥ ፍርድ ቤት እንኳን ነፃ ያላቸው ከ5 ወር በላይ ጸጥታው ምክር ቤት ይቀመጡ ዋና ወንጀለኛ ናቸው ብቻ ስላለ የተቀመጡ አካላቶች አሉ በሚገርም ሁኔታ 5 አባላት ያሉት ቢሆንም በምክትል ሰብሳቢነት የብልጽግና ያአካባቢው ማለት ነው የብልጽግና ጽፈት ቤት ኃላፊ ነው የሚመራው በዋናነት የዞኑ አስተዳደር ቢመራው በምክትል ሰብሳቢነት ግን የብልጽግና ጽፈት ቤት ኃላፊ ጭምር አለበት ማለት ነውና ፖለቲካዊ ፍላጎት ጭምር ማስፈጸሚያ ነውና ከዚህ ጋር አብሮ መያያዝ ያለበት ይመስለኛል ይሄ አሁን ላይ የተወሰደ ያለው ነፃ እርምጃ ያንን የጸጥታ ምክር ቤት ያቋቋሙ የክልሉ መስተዳደር ለዛ ነው ነገሩን አንድ አካባቢ ላይ ብቻ የተፈጸመ ጉዳይ አድርገን ማየት የለብንም እንደ ክልል ነው ችግሩ እንደ ክልል ነው የጸጥታ ምክር ቤቱን አቋቁሞ ይሄንን ስልጣን የሰጠው የኦሮሚያ ክልል መንግስት ነው ወይም ደግሞ መስተዳደር ነው ነፃ እርምጃ እንዲወሰድም አቅጣጫ ያስቀምጠው ይሄው አሁን የምልህ አካል ነው ስለዚህ እንደ ክልል ነው ትልቁ ችግር ያለው አንድ አካባቢ ላይ ብቻ የተፈጸመ ነገር ተደርጎ መታየት ያለበት አይመስለኝም ስለዚህ የክልሉ መስተዳደር ህግ አውጪ ሆኗል ህግ ፈጻሚ ሆኗል በሚገርም ሁኔታ ህግ ተርጓሚ ሆኗል ኦሮሚያ ክልል ውስጥ አቃቢ ህግ ፍርድ ቤቶች ዝም ብለን ነው በጀት ምን ለቀው ለነሱ አያስፈልጉ የጸጥታው ምክር ቤት ከሆነ መያዝም መልቀቅም የሚችለው ነፃ እርምጃ የሚወሰድ ከሆነ ለምንድነው አቃቤ ህግ ምናቋቁም ለምንድነው ፍርድ ቤት እዛ የሚኖር ገንዘብን ዝም ብሎ ከማባከን በስተቀር ሌላ ምንም አይነት ፋይዳ የለውም ዜጎች ፍርድ ቤት ቀርበው ፍትህ የማያገኙ ከሆነ የፍርድ ቤቶች መቋቋም ለምን ያስፈልጋል አስፈላጊ አይደለም በፍትህ ስርዓት ውስጥ ያሉ አካላቶች በሙሉ አስፈላጊ ያደረገ እንቅስቃሴ ነው ኦሮሚያ ክልል ላይ እየታያለ ለዛ ነው ኦሮሚያ ክልል ጨለማ ነው የሚባለው በጣም ጨለማ ነው አደገኛ ሁኔታ ነው ያለው ታፍኖ ያለ ጉዳይ ነው ያለው እዛ ያለው ነገር የህግ የበላይነት አይደለም የህግ የበላይነት የሚባል ነገር የለም የህግ የበላይነት እነዚህ ሶስት የመንግስት አካላቶች ቼክ ኤንድ ባላንስ በሚያደርጉበት አይነት ሁኔታ ሲቋቋሙ ነው ያለው እዛ ሁሉንም ሶስቱንም የመንግስት ተግባራት የሚከውኑ አንድ አስፈጻሚ አካል ብቻ ራሱ ነው ነፃ እርምጃ እንዲወሰድ ህግ ያወጣል ይወስዳል እሱንም ይተረጉማል አንድ አካል ብቻ ነው እየመራ ያለው ኦሮሚያ ውስጥ የህግ የበላይነት ሳይሆን የዚህ አስፈጻሚ አካል ፍላጎትና ፈቃድ ኦሮሚያ ውስጥ ለህግ ተገዢ መሆን ሳይሆን የሚያዋጣው ለዚህ አስፈጻሚ አካል ፍላጎትና ፈቃድ ተገዢ መሆን የሚያዋጣው ኦሮሚያ ውስጥ ያለ የኦሮሞም ይሁን ሌሎች ህዝቦች ያላቸው አማራጭ ለህግ ተገዢ መሆን አይደለም
ለዚህ አስፈጻሚ አካል ፍላጎትና ፈቃድ ተገዢ መሆን ነው ሊያድናቸው የሚችለው ያ ብቻ በኦነግ ሸኔን ከሳሃለን ብር አምጣ እየተባሉ እኮ ነው የሚቀሙት የሚሊተሪ ልብስ አልብሷቸው የአርቲፊሻል ጸጉር እኮ አልብሷቸው ቪዲዮ እኮ ይቀርጿቸዋል ይሄንን እኮ ያለው የኢትዮጵያ ሰብአዊ መብት ኮሚሽን እኮ እናት አባት ልጅሽ የኦነግ ሸኔ አባል ነው አምጪ እየተባሉ እኮ ይታሰራሉ ሚስት እኮ ባልሽን አምጪ የኦነግ ሸኔ አባል ነው እየተባለች ትታሰራለች ከፍተኛ የሰብአዊ መብት ጥሰት እኮ ነው ያለው ያ ሁሉ ተደማምሮ ነው አደባባይ ላይ ይወጣው ያ ሁሉ ተደማምሮ እና የህግ የበላይነት የለም ኦሮሚያ ውስጥ ይሄንን ማወቅ የሚያስፈልግ ይመስለኛል ያለው የገዢዎቹ ፍላጎትና ፈቃድ ነው የህግ የበላይነት በነገራችን ላይ በመንግስትና በዜጎች መካከል ያለውን ግንኙነት ጤናማ የሚያደርግ መሳሪያ ነው መርህ ነው ህግ ሊከበር ይገባል ለዚህም ሰው በነገራችን ላይ በተፈጥሮ እኮ ለጉልበት ተገዝቶ እኮ ያውቃል ሰው ሊገዛ የሚችለው ወይ ለእምነት ነው ሰው ሊገዛ የሚችለው ወይ ለሐሳብ ነው ሰው ሊገዛ የሚችለው ለህግ ነው ጉልበት ሰው ሊገዛው የሚችለው አይደለም እንስሳ አይደለም ሰው በጉልበት ሊገዛ የሚችል አይደለም ወይ በእምነት ትገዛዋለህ ወይ በሐሳብ ትገዛዋለህ ወይ በህግ ትገዛዋለህ ለዚህም ደግሞ በህግ ደግሞ ከሆነ ጀስት በሆነ ህግ ልክ በሆነ ህግ ማለት ከመርህም አንፃር ልክ በሆነ ህግ ከሞራልም አንፃር ልክ በሆነ ህግ አወጣጡም ቢሆን ልክ ለሆነ ህግ ነው በአሁኑ ጊዜ በዘመናዊ ዓለም ሰው ሊገዛ የሚችለው ልክ ለሆነ ህግ ነው በጉልበት ልትገዛው የምትችልበት ሁኔታ አይኖርም ያ በክልሉ አስተዳደርና በክልሉ ነዋሪ መካከል ያለውን ግንኙነት ወደ ተበላሸ ሁኔታ ሊወስደው ይችላል ማለት ነው በጣም በሚያሳዝን ሁኔታ አሁን ማስተካከል ፍላጎት የለም ግን ይሄ ሄዶ ወዴት ሊመራ ይችላል ካልከኝ በጣም ትልቁ ችግር ራሱ መንግስት ላይ ነው ሊመጣ የሚችለው መንግስት ማለት ህግና ስርዓትን ሊያስጠብቅ በህግና በስርዓት የተቋቋመ አካል ነው መንግስት ትክክለኛ ትርጉሙ ይሄ ነው ህግና ስርዓትን ለማስጠበቅ በህግና በስርዓት የተቋቋመ አካል በህግና በስርዓት ተቋቁሞ ህግና ስርዓትን ራሱ የሚጥስ ከሆነ መንግስትን እንደ መንግስት ሳይሆን እንደ አንድ ተራ ጉልበተኛ ማየት ትችላለህ እንደ አንድ ተራ ጉልበተኛ ልታየው ትችላለህ ህግና ስርዓትን ማስፈጸም ካልቻለ ራሱ የሚጥሰው ከሆነ መንግስት ነው ልትለው አትችልም መንግስት የሚባለውን ስያሜ ቅቡልነት እንዲያገኝ የሚያደርገው ህግና ስርዓት ሲኖር ራሱ የሚጥሰው ከሆነ አንድ ተራ ጉልበተኛ ነው የሚሆነው እንደዛ በዛ ደረጃ ወርዶ የመታየት እድሉ ሰፊ ነው የሚሆነው ይሄንን ነገር የኢትዮጵያ ሰብአዊ መብት ኮሚሽን የሚለው ነገር ሰምቶ ተቀብሎ ማስተካከል የማይችል ከሆነ ነገ ከነጎዲያ በሽብርተኝነት ከፈረጀው ሸኔ እኩል የማይታይበት ምንም ምክንያት የለም ህግና ስርዓትን ማስጠበቅ መጠበቅ ዋናው ለራሱ ለመንግስት ለህልው ነው የሚጠቅም ካልሆነ እንደ አንድ ተራ አማጺ እንደ አንድ ተራ ጉልበተኛ የመታየት እድሉ ሰፊ ነው የሚሆነው ኦሮሚያ ላይ ህግና ስርዓት የለም የጠየቀኝ ጥያቄ አለ ተቋማቶች የሚሰጡትን አይነት ነገሮች አለመቀበል ወይም ደግሞ ለመቀበል ዳተኛ መሆን ለማስተካከል አለመፈለግ እንዱ ከሳሽ ሆኖ መቅረብ ሊጎዳ የሚችለው የተቋማት ግንባታ ነው እኛ አገር ላይ የተቋማት ግንባታ የለም ተቋማቶችን መገንባት አለብን ለዛ ነው የአገዛዝ ስርዓት አንድ ስርዓት ሲቀየር ያ ስርዓት ወደ አገዛዝነት የሚቀየረው ተቋማቶች ስለሌሉ ነው በተወሰነ ደረጃ አንጻራዊ ነፃነት ያገኘ ያለው የኢትዮጵያ ሰብአዊ መብት ኮሚሽን በራሱም ቢሆን እየታገለም ቢሆን ሪፖርቶች እያወጣ ያለን አካል ማበረታታት ያስፈልጋል እንጂ ሁሉንም ነገር እየተከላከሉ ይሄ ተቋም እያሳየ ያለው የተወሰነም እድገት እንኳን ቢሆን ለመጫንና ለማደናቀፍ መሞከር እንደ አገር ነው ሊጎዳን የሚችለው ማለት ነው የኦሮሚያ ክልል መንግስት እያደረገ ያለው ይሄንን ከሳሽ ሆኖ ነው እየቀረበ ያለው መቀበል ምን ችግር አለው ስህተትን የትኛውም አካል ሲሰራ ይሳሳታል ስህተትን ተቀብሎ ዋናው እኮ ለማረም አለመፈለግ ነው ትልቁ ስህተት በኦሮሚያው ክልላዊ መንግስት ላይ እያየን ያለ ነው ይሄንን ትልቅ ስህተት መሳሳቱ እኮ አይደለም ያንን ስህተት እንኳን ለማረም አለመፈለጉ ነው በሰብአዊ አያያዝ ጉዳይ ላይ በጣም ከፍተኛ ችግር ያለበት አካል ለመስተካከል ፍላጎት ባለማሳየቱ ምክንያት ከ30 ዓመት በፊት የነበረ ነገር እያሳየን አደባባይ ላይ መግደል መረሸን ይሄ እያሳየን ያለውን የኋላ ጉዞ የሚያመላክት ይመስለኛል ማለት ነውና ራሱ ነገ ከነጎዲያ ለመንግስት የሚጎዳው አይነት እርምጃ ይመስለኛል